ባዶነት። በመንፈሳዊ መስክ ላይ ሰውን ብዛት ያላቸው መንፈሳዊ ውጊያዎች ሊገጥሙት ይችላሉ። ከእነዚህ መካከል አንዳንዶቹ ከውስጥ፣ ሌሎቹ ከውጭ፣ ሌሎቹ ከዲያብሎስ፣ ሌሎቹ ደግሞ ከአካባቢ የሚመጡ ናቸው። ባዶነት የተለያዩ አይነቶች አሉት። ስራ የፈታ ሰው ደካማ ነው። ሰው ትርፍ ጊዜውን በተሳሳተ መንገድ ለማጥፋት ከመረጠ ትርፍ ጊዜያት ወደ ተለያዩ መንፈሳዊ ስህተቶች ሊመሩት ይችላሉ። እግዚአብሔር አምላክ አባታችን አዳምን ከፈጠረው በኋላ ያለምንም ስራ እንዲሁ አልተወውም። ይህን አስመልክቶ መጽሐፍ ቅዱስ እንዲህ ይላል፣ እግዚአብሔር አምላክም ሰውን ወስዶ ያበጃትም ይጠብቃትም ዘንድ በኤደን ገነት አኖረው። ኦሪት ዘፍጥረት ምዕራፍ 2 ቁጥር 15። በገነት ውስጥ ለኑሮ የሚያስፈልጉ ነገሮች በሙላት ስለነበሩ አዳምና ሔዋን ስራ የሰሩት ኑሯቸውን ለማሳካት አልነበረም። ያለ ስራ መቀመጣቸውም ችግር ባያመጣባቸው እንኳ ያለ ስራ እንዲቀመጡ አልተፈለገም ነበር። እነርሱ ያለ ስራ በተቀመጡ ጊዜ ኃጢአት ሳይፈትናቸው አልቀረም። በዚያን ጊዜ በስራ ተጠምደው ቢሆን ኖሮ ሰይጣን ሊያዋራቸውም ሆነ ሊፈትናቸው እድሉን አያገኝም ነበር። ሌላው ቢቀር መነኮሳት እንኳ ስራን የህይወታቸው ክፍል አድርገው ሊሰሩ ይገባቸዋል። ይሁን እንጂ ይህ መንፈሳዊ ተግባራቸውን በማይሻማ መልኩ ሊሆን ያስፈልጋል። The Paradise of the Monks በሚለው መጽሐፍ ውስጥ የእጅ ስራ እስካሁን ድረስ በመነኮሳት አባቶች የሚተገበር ቋሚ ስራ እንደሆነ እናነባለን። አንድ መነኩሴ የምንኩስና ህይወቱን ሲጀምር ሙሉ ጊዜውን በጸሎት የሚያሳልፍበት አቅም አይኖረውም። በዚህ መሰረት ትርፍ ጊዜ ህይወቱን እንዳያጠፋው በሚኖሩበት ገዳም ስራ ይሰጠዋል። ስራ መነኩሴው በገዳሙ አገልግሎት ውስጥ እንዲሳተፍና ለወንድሞቹ ፍቅር እንዲያሳይ ይረዳዋል። ከዚህ በተጨማሪ ከወንድሞቹ ጋር በመነጋገር ስህተቱን እንዲያውቅና እንዲያርምም ያግዘዋል። ትርፍ ጊዜ በሰው ላይ የመሰላቸትና የመታከት ስሜት ከመፍጠሩም በላይ ሰውየው ራሱን ዘና በማድረግ መደሰቻውን እንዲፈልግ ያደርገዋል። በዚህ ጊዜ የተሳሳተ መደሰቻ ሊመርጥ ይችላል። አንድ ሰው ከሌሎች ሰዎች ጋር ከንቱ ወሬ በማውራት የራሱና የእነርሱን ጊዜ ከማጥፋቱም በላይ ያደክማቸዋል። ከዚህ በተጨማሪ ወደ መዝናኛ ስፍራዎች፣ ወደ ቡና ቤቶችና ወደ ካፌቴሪያዎች በመሄድ የተሳሳቱ ስራዎችን ሊፈጽም ይችላል። አንዳንዶች ደግሞ ምንም አይነት ዓላማ ለሌለው ጉዳይ ነፋስ እንቀበል በማለት ይንቀዋለላሉ። ከዚህ ሌላ አንድ ሰው ትርፍ ጊዜውን ከሌሎች ጋር በማሳለፍ የእርሱንም የእነርሱንም ጊዜ በከንቱ ያሳልፋል። እንዲህ ባለው ጊዜ ማሳለፍ ውስጥ ያለ ስራ መቀመጡ ለእርሱም ሆነ ለሌሎች ህይወት ብዙ ጥቅም ሊያስገኝ የሚችለውን ጊዜ በከንቱ እንዲባክን ያደርጋል። ጊዜውን የሚያባክን ሰው የህይወቱን ዋጋ ያልተረዳም ለመሆኑ ምንም ጥርጥር የለውም። ምናልባትም ሊያሳካ የሚፈልገው ታላቅ ዓላማ የሌለው ሰው ሊሆን ይችላል። ከዚህ በተቃራኒው ታላቅ ዓላማውን ከፊት ለፊቱ በማስቀደም ይህንኑ ዓላማውን ይጨብጥ ዘንድ ሙሉ ጊዜውን በዚህ ላይ የሚያሳልፍ ሰው አለ። ይህ ሰው አሁን ካለው ጊዜ በተጨማሪ ሌላ ጊዜ እንዲያገኝ ይፈልጋል። ይሁን እንጂ አያገኝም። ስለሆነም የእናንተንና የልጆቻችሁን ትርፍ ጊዜ ጥቅም በሚያስገኝ ነገር ላይ ልታሳልፉት ይገባቸዋል። ምናልባት አንዳንዴ በልጆች በሚፈጠር ሁካታ ስለምትናደዱ ለእነርሱ ግብረ ገብ በማስተማር ውስጥ እነርሱን ትወቅሳላችሁ፣ ትገስጻላችሁ፣ በእነርሱ ላይም ትጮኻላችሁም። በመቀጠልም ትዕዛዞቻችሁንና ክልከላዎቻችሁን፣ ማስፈራሪያዎቻችሁንና ቅጣቶቻችሁን ታወርዱባቸዋላችሁ። የልጆች አይነተኛው ችግር ግን ትርፍ ጊዜ ነው። ስለሆነም ትርፍ ጊዜዎቻቸውን በትክክል እንዲጠቀሙ ካደረጋችሁ እነርሱም እናንተም ችግሩን ልታቃልሉ ትችላላችሁ። ስለዚህ ልጆቻችሁ ትርፍ ጊዜዎቻቸውን በሚጠቅም ጉዳይ ላይ እንዴት ማሳለፍ እንዳለባቸውና እናንተም በዚህ እንዴት ልትደላደሉ እንደምትችሉ አስቡ። እዚህ ላይ አንድ ጥያቄ ልጠይቃችሁ። ትርፍ ጊዜያችሁን የምታሳልፉት እንዴት ነው? በትክክለኛው መንገድ ነው? በሚጠቅም መንገድ ነው? እንዴት ነው? እንደዚህ ያለውን ጊዜ የምታሳልፉት ለመንፈሳዊና ለአእምሮአዊ እድገት ነው ወይስ ሌሎችን ለማገልገል ወይስ ለሚጎዳ ደስታ ወይስ ለሰዎች ፍቅር ለማሳየት ወይስ እነርሱን በመጠየቅ ነው? ትርፍ ጊዜያችሁን የምታሳልፉት ሙሉ ጊዜያችሁን በሚወስደውና የተጣለባችሁን ኃላፊነት እንዳትወጣችሁ የሚያደርጋችሁ ሬዲዮ ማዳመጥና ቴሌቪዥን በመመልከት ነው? እዚህ ላይ ሌላ አንድ ጥያቄ ልጠይቃችሁ። የትርፍ ጊዜን ችግር ለማከም በምታደርጉት ጥረት ውስጥ መንፈሳዊ ባዶነት ውስጥ ትወድቃላችሁ? የህሊና ባዶነት። አንዳንዴ ትርፍ ጊዜ
ሕሊና ያለ ሥራ ወደሚቆይበት ወደ አእምሮ ባዶነት ሊመራ ይችላል። በዚህ ጊዜ ዲያብሎስ ሕሊናን በመቆጣጠር ሐሳቡን ያስገባል። እዚህ ላይ የሰነፍ ሰው ሕሊና የዲያብሎስ ቤተ ሙከራ ነው የሚለው አባባል ሊጠቀስ ይችላል። በመሆኑም ያለ ሥራ የሚሆን ምናኔ ወይም ብቸኝነት አደገኛ ነው። ሕሊናን የሚቆጣጠረው መንፈሳዊ ሐሳብ ከሌለ ፍለጋውን ለቆ በመውጣት በኃጢአት ሐሳብ ይሞላል። የምናኔ መንፈሳዊ ትርጉም ከእግዚአብሔር ጋር ብቻ መሆን ማለት ነው እንጂ ባዶነት ማለት አይደለም። ሌላው የሕሊና ባዶነት አይነት የእውቀት ይኸውም የጠቃሚ እውቀት ጉድለት ነው። ሕሊናውን በጠቃሚ መንፈሳዊና ለእርሱ በሚበጁ አጠቃላይ ባህላዊ ጉዳዮች የሚያሳድግ ሰው በሕሊና ባዶነት ውስጥ ስለሚወድቅ ለሰዎች የሚናገረውን ጠቃሚ ወይም ጥልቅ ነገር ያጣል። ሴት ልጅን ማስተማር ወድቃበት ከነበረው ከጨለማው ዘመን የአእምሮ ባዶነት እንድትወጣ አድርጓታል። በየሀገሩ የሚኖሩ ሰዎችን ማስተማርም ከሕሊና ባዶነት አዘቅት ውስጥ አወጥቷቸዋል። ለሰዎች የሚነገራቸው ነገር ባዶ እስካልሆነ ድረስ ቃሉን አስተምሮ እነርሱን ከሕሊና ባዶነት ማውጣት በጣም አስፈላጊ ነገር ነው። ትምህርቶቻቸውንና ስብከቶቻቸውን አዘጋጅተው ለመቅረብ የማይጠነቀቁ አገልጋዮች የሚያጋጥማቸው ባዶነት ነው። እነርሱ ለአድማጮቻቸው የሚያቀርቡት አንዳችም ጠቃሚ ነገር የላቸውም። እነዚህ ሰዎች ጥልቀት የሌለው፣ ጉጉት የማያመጣ፣ ተጽዕኖ የማያሳድር፣ የተለመደና ተደጋጋሚ ትምህርት ስለሚያቀርቡ ባዶ ሰዎች ናቸው። ልክ እንደ እነርሱ በውስጣቸው መንፈስ ቅዱስ ሳይኖር ታይታን ሊያቀርቡ የሚፈልጉ ሰዎች አሉ። ወደ ልብ የማይገባ ተራ እውቀትና መረጃ መንፈስን ባዶ ያደርጋል። ይህ ደግሞ ወደሚቀጥለው ርዕስ ያስገባናል። መንፈሳዊ ባዶነት። እግዚአብሔር አምላክ በመጀመሪያው ሰው ውስጥ ያለችውን ነፍስ የፈጠረው በምሳሌውና በአርአያው ነው። ስለሆነም ከእርሱ በስተቀር ይህችን ነፍስ ሊያስደስታት የሚችል ማንም የለም። ከእግዚአብሔር ፍቅር ተለይታ የምትኖር ነፍስ ባዶነት ይሰማታል። ምንም አይነት ነገር ቢቀርብላትም ሊያስደስታት አይችልም። ሙሉ ጊዜያቸው በተለያየ ጉዳዮች የተያዘባቸው ታላቅ እቅድ የሚያከናውኑና ብርቱ ኃላፊነቶቻቸውን የሚፈጽሙ ሰዎች ሊኖሩ ይችላሉ። እነዚህ ሰዎች በጣም ሰፊ እውቀትና ጥልቅ ጥናት ያጠኑ ሰዎች ቢሆኑም የሚኖሩት በመንፈሳዊ ባዶነት ውስጥ ነው። እነዚህ ሰዎች በሚያደርጉት ምንም አይነት ነገር በእግዚአብሔር መልክና ምሳሌ የተፈጠረች ነፍሳቸውን ማስደሰት አይችሉም። እነርሱ የሕይወታቸውን ጊዜ በትግል የሚያሳልፉት ከብዙዎች እቅዶቻቸው መካከል በጣም ጥቂቱን ብቻ ለማከናወን ነው። እነርሱን በልባቸው ውስጥ ያለ ፍላጎት፣ ነገር ግን እነርሱ ያልተገነዘቡት የመንፈሳዊ ስሜት ባዶነት ሁልጊዜ ይቆጠቁጣቸዋል። ከእግዚአብሔር ጋር በሚኖር ጥብቅ ግንኙነትና ለእርሱ በሚሆን ፍቅር ካልሆነ በስተቀር ይህ ፍላጎት ሊረካ አይችልም። የእነዚህ ሰዎች ነፍስ ከስጋቸውና ከበስባሹ ሰውነታቸው ተለይታ ስትሄድ በእርግጥም በዚያን ጊዜ ምን ያህል ባዶ እንደነበሩ ያውቃሉ። ይህን ባዶነት በውስጡ ያለፉበት ዓለማዊ ልምድ ሊሞላ አይችልም። ስለዚህ ካሁን በኋላ በዚህ ዓለም ውስጥ ስንኖር መንፈስ ይሙላባችሁ ወደ ኤፌሶን ምዕራፍ 5 ቁጥር 18 ለሚለው ለሐዋርያው ለቅዱስ ጳውሎስ ቃል ታዛዦች ነን። ልብህን በእግዚአብሔር ሳትሞላ ሕይወትህን ብዛት ባላቸው ነገሮች ብትሞላ አንዳችም የሚጠቅምህ ነገር አይኖርም። ሰው ወደ ማሽንነት ተለውጦ ሁልጊዜ ያለ መንፈስ እንቅስቃሴና በኃይል የሚሽከረከር መሆኑ ምንኛ ቀላል ነው። ይህ ሰው ምንም የበዙ ስራዎችን የሰራ ቢሆንና የነበረው ጊዜ በስራ የተወጠረ ቢሆንም ይህ ሰው ባዶ መሆኑን እግዚአብሔር ቁልቁል ይመለከተዋል። ከዚህ በኋላ እግዚአብሔር ለሎዶቅያ ቤተክርስቲያን አለቃ የተናገረውን ቃል ይሰማል። ሀብታም ነኝና ባለጠጋ ሆኛለሁ፣ አንድም አያስፈልገኝም የምትል ስለሆን ጎስቋላና ምስኪን፣ ድሃም እውርም የተተራቆትክ መሆንህን ስለማታውቅ። የዮሐንስ ራእይ ምዕራፍ 3 ቁጥር 17። ስለሆነም በእግዚአብሔር ፍቅርና እውቀት የተሞላ ሁን። ምክንያቱም ልብህ ከእግዚአብሔር ከፍቅሩና ከእውቀቱ ከተለየች ነፍስህ ባዶነት ስለሚሰማት ነው። እግዚአብሔር መልካም መሆኑን ቀምሶ ማየት ለአንተ ስላልሆነልህ ነው እንጂ በእርሱ ትሞላ ነበር። አንተ ብትቀምስ ደግሞ ለሌሎች ሞልተህ ታፈስ ነበር። በአንተ ውስጥ ያለው ፍቅር የእነርሱንም ልብ በፍቅር ይሞላል። በአንተ ውስጥ ያለው ሰላም ሕይወታቸውን በሰላም ይሞላል። በእነርሱ ዘንድ ያለው መንፈስም በመንፈስ እንዲኖሩ ይመራቸዋል። እግዚአብሔር ዘላለማዊ ሕይወት ይሰጣቸው ዘንድ ነፍሶቻችሁ ወደ ሰማይ ሲያርጉ መመልከቱ ምንኛ ውብና ድንቅ ነው። የሚያርጉት በፍቅር፣ በደስታ፣ በሰላም፣
በእምነትና በሌሎችም የመንፈስ ፍሬዎች ታጅበው ነው። ለዛፍ የሚያስፈልጉትን ውሃና ፍግ ከሰጣችሁት የምትፈልጉትን ፍሬና አበባ ሊሰጣችሁ ይችላል። እናንተም ነፍሶቻችሁ በመንፈስ ፍሬዎች ይሞሉ ዘንድ መንፈሳዊውን ምግብ ልትበሉ ይገባችኋል። አሁን የመንፈስ ባዶነት ይሰማችኋል? ከተሰማችሁ በማንኛውም የእግዚአብሔር ጸጋ ተሞሉ። ለነፍሳችሁ ጥልቅ መንፈሳዊ መመሪያ አቅርቡላት። ከሁሉም በላይ ደግሞ ለቃለ እግዚአብሔር ቅድሚያ ስጡ። ነፍሳችሁ የምትሻውን መንፈሳዊ ተመስጦ፣ ጸሎት፣ ዜማና መዝሙር አቅርቡላት። ነፍሳችሁን ከእግዚአብሔር ጸጋ በማሳጣት ባዶዋን አትተዋት። የመንፈስ ብርታት ስብዕናን ሲያበረታታ፣ የመንፈስ ባዶነት ግን ወደ ስብዕና እጦት ያመራል። ይህም የስብዕና ባዶነት ወደሚለው ርዕስ ያሸጋግረናል። የስብዕና ባዶነት። አንድ ሰው ስብዕናው ባዶ ሲሆን፣ በማህበረሰቡ ውስጥ ዋጋ ሲያጣ፣ ፍሬ አልባ ሲሆንና ለውጥ ማምጣት ሲሳነው መመልከት ምንኛ ከባድ ነገር ነው። አንድ ሰው እንዲህ ያለው ስሜት በውስጡ እንዳለ ሲታወቀውና ስብዕናውን፣ ጥልቀቱን፣ ሐሳቡን፣ ዕውቀቱን፣ ኃይሉን ማጣቱን ሲመለከት መንፈሰ ደካማ መሆኑን ይረዳል። በዚህ ጊዜ የበታችነት ስሜት ስለሚሰማው ይህን ጉድለቱን በሌላ ጉድለት ለመሸሸግ ይሞክራል። የስብዕናውን ባዶነት በመሙላት ፋንታ የመጀመሪያ ባዶነቱን ለመሸፈን በሚያደርገው ጥረት በሕይወቱ ውስጥ ሌላ ባዶነት ይደምራል። ይህም ከንቱ ነው። የዚህ የተሳሳተ መፍትሄ አሰራሮች ምንድን ናቸው? አንድ ሰው ይህ ባዶነቱ እንዳይሰማው ሲፈልግ ራሱን በቁም ቅዠት ሊያስደስት ይሞክራል። በመሆኑም ይህ ሰው የሚኖረው በህልማዊ ዓለም ላይ እንጂ በእውነተኛው ላይ አይደለም። እነዚህ ህልሞች ግን ለእርሱ ምንም የሚጠቅሙት ነገር የለም። ምክንያቱም እርሱ ከቁም ቅዠቱ ሲነቃ ማንኛውም አይነት ህልም ሊቀይረው ከማይችለው የሚያም እውነታ ጋር እንዲፋጠጥ ስለሚያደርገው ነው። ሌላው ሰው ደግሞ ማውራቱ ስብዕናውን የሚቀይርለት ይመስል የባዶነት ስሜቱን ብዙ በማውራትና በመለፍለፍ ለማከም ይሞክራል። ሰዎች የዚህ አይነቱን ሰው ወሬ ስራ አስፈች አድርገው ስለሚመለከቱት በእርሱ ይሰላቻሉ። ሰው ባዶ ስብዕናውን ለመሸሸግ ሲሞክር በሰዎች ፊት ራሱን ማወደስ ይጀምራል። እንዲህ አይነቱ ሰው እርሱ የሰራቸውን ታላላቅ ስራዎች ወይም ሌሎች የሰሩትን ስራ እርሱ እንደሰራው አድርጎ በሰዎች ፊት ያቀርባል። አልፎ ተርፎም የሰዎችን ሂስ ሙሉ ለሙሉ በመደፍጠት እነርሱን አዋርዶ እርሱ የሚልቀውን ዕውቀት እንደጨበጠና ከሂስ በላይ እንደሆነ ለማሳየት ይሞክራል። እርሱ ምንም አለመስራቱን ሲመለከት የእነርሱ እንቅስቃሴ ስለሚያናድደው የእነርሱን ስራ ይቃወማል። ወይም በመጀነን ተቀምጦ ባዶነቱን በሀብትና በማሸብረቅ በመደበቅ በመልኩና በድምፁ ኩራቱን ሊገልጥ ይወዳል። ከዚህ ጋር ተመሳሳይ የሆነችው ምሳሌ ሴት ደግሞ ባዶ ስብዕናዋን በማጌጥ በመኳኳል ወርቅና ሌሎች የከበሩ ጌጣጌጦች በማጥለቅ ለመሸሸግ የምትሞክረዋ ናት። ይህን አስመልክቶ ዳዊት የሚናገረው ግን ተቃራኒውን ነው። ለሐሴቦን ንጉሥ ልጅ ግን ሁሉ ክብሯ ነው። መዝሙረ ዳዊት ምዕራፍ 44 ቁጥር 13። ይህች ልጅ የኖረችበት ያ ማህበረሰብ በስብዕና ባዶነት ለተጎዳው ለዚህ ማህበረሰብ ህሊናውን ሊይዝ የሚችልና ስራ ፈት የሆነ ችሎታውን እንዲጠቀም ያደርግ ዘንድ እመኛለሁ። እያንዳንዱ ሰው የግል ችሎታውን ፈልጎ በማግኘት ለበጎ ነገር እንዲጠቀምበት እመኛለሁ። የስብዕና ባዶነት የሚሰማው ማንኛውም ሰው እውነቱን ለመሸሸግ የተሳሳቱ ዘዴዎችን ከመጠቀም ይልቅ ባዶነቱን ቢሞላ ይሻለዋል። እያንዳንዱ ሰው በየዕለቱ ዛሬ የሚጠቅም ስራ ሰራው ብሎ ራሱ መጠየቅ አለበት። ከዚህ በኋላ ራሱን ለማስደሰት ብቻ ሳይሆን ከፍቅር በሆነ መነሳሳት ህብረተሰቡንና መልካም የሆነውን ሁሉ ለማስደሰት መድከም አለበት። በዚህ ምክንያት መደሰትን አስቦበት ሳይሆን እንዲሁ ዝም ብሎ ይደሰታል። እያንዳንዱ ሰው ባለው ኃይል ሁሉ ሊያገኘው የሚሞክረው ታላቅ ዓላማ እንዲኖረው እመኛለሁ። ዓላማው መንፈሳዊና ጠቃሚ እስከሆነ ድረስ እርሱን ለማግኘት መስራቱ ሰውየውን ስለ ባዶነት ከማሰብ ያድነዋል። እዚህ ላይ መልካም ምኞት ባዶነት እንዳይሰማ የሚያደርግ አይነተኛ መፍትሄ ሊሆን ይችላል። ይህን ሊሆን የሚችለውም ተገቢና ነፃ በሆነ መንገድ ከራስ ወዳድነትና ከግብዝነት የራቀ መሆኑ ሲረጋገጥ ነው። ባዶነትን አስመልክቶ የተጠቀሰው ሌላ ነጥብ የሚመለከተው ነው። ስሜትን የሚነካ ባዶነት። ይህ ሁለት አይነት ነው። የመጀመሪያው አይነት በውስጡ ሁሉን የሚችል ልብ ያለው ሰው ቢሆንም ማንም ይህንን ሊሞላለት ያልቻለ ሰው ነው። ይህ ሰው ፍቅሩን ሊለግስ ቢፈልግም ለማን እንደሚለግስ ግን አያውቅም። ስለሆነም ከመስጠት አንጻር ባዶነት ይሰማዋል። ይሁን እንጂ ይህን ሰው አክሞ መመለስ ቀላል ነው።
እንዲህ አይነቱ ሰው በአገልግሎት መስክ ውስጥ ፍቅሩን በመለገሱ ደስታ እንደሚሰማው ምንም ጥርጥር የለውም። ሕፃናትን፣ እናትና አባት የሌላቸው ልጆች፣ የተቸገሩትን ድሆች፣ አካል ጉዳተኞችን፣ የታመሙትንና ችግር ያለባቸውን ሰዎች ሁሉ ማገልገል ልቡን ያስደስተዋል። እዚህ ላይ ግን ስሜት የሚነካ ባዶነት ያለባቸው ሰዎች እንዳያፈነግጡ ላስጠነቅቅ እወዳለሁ። ሁለተኛ አይነቶቹ ደግሞ ፍቅርን የሚፈልጉ ሆነው በሰዎች ሊፈቀሩ የማይችሉ ሰዎች ናቸው። ለእነዚህ ሰዎች ምሳሌ የምትሆነን ፍቅር በጠፋበት ቤተሰብ ውስጥ የምትኖር ልጃገረድ ናት። የዚች ልጅ አባት ቁጥጥር መጥፎ ስለሆነ ሁልጊዜ ይቆጣታል፣ ይገስጻታልም። እናቷም ጨካኝ ስለሆነች ከእርሷ ምንም አይነት ርኅራኄ አታገኝም። ከወላጆቻቸው ወይም ከቤተሰቦቻቸው ምንም አይነት ፍቅር ወይም ርኅራኄ ባለማግኘታቸው አፈንግጠው የሚወጡ ልጃገረዶች ብዙ ናቸው። እንዲህ ባለ የሥነ ልቦና ሁኔታ ውስጥ ያለችው ልጃገረድ የተሳሳተ ፍቅር የሚሰጣት ሰው ላይ ወይም ይህን የሚመስል ፍቅር ላይ ልትወድቅ ትችላለች። ቢሆንም ግን እርሷ የምትፈልገው የሚያፈቅራትን ማንኛውም አይነት ልብ ስለሆነ ይህን ፍቅር ሳታመነታ ትቀበላለች። እዚህ ላይ ወላጆች ወንዶችና ሴቶች ልጆቻቸው ከእነርሱ ፍቅር በማጣት እንዳያፈነግጡ ለልጆቻቸው ፍቅር እንዲሰጧቸው እንመክራለን። ከዚሁ ጋር ልጆች ከወላጆቻቸው ሊያገኙት የሚፈልጉት ፍቅር በተገቢው መንገድ መፈለግ እንዳለባቸው እናሳስባለን። በእርግጥም እንደዚህ ያለውን ፍቅር በእግዚአብሔርና በመንግስቱ ውስጥ በንጹህ የዋህነት ጓደኝነት ውስጥ በአገልግሎት መስክና በመስጠት ውስጥ ያገኙታል። ለሌሎች ሰዎች የተቀደሰ ፍቅርና ርኅራኄ የሚሰጥ ሰው በተመሳሳይ ጊዜ እርሱ ከሰጠው ፍቅርና ርኅራኄ የሚበልጥ ፍቅር ለእርሱ ይኖረዋል። ዋናው ነጥብ ሲናገሩም ሆነ ሲሰጡ ልብን ጥልቅ በሆነ ስሜት መሙላት ነው። መስጠት ማለት ደግሞ በሌላ መልኩ መቀበል ማለት ነው። ነቢዩ ዳዊት በዮናታን ጓደኝነት ውስጥ ያገኘው ፍቅር ከሴት ፍቅር የሚበልጥ ፍቅር ነበር። ሁለተኛ ሳሙኤል ምዕራፍ 1 ቁጥር 26። ጌታ የሚወደው ቅዱስ ዮሐንስ ከመድኃኒታችን ከኢየሱስ ክርስቶስ ያገኘው ፍቅር በዓለም ውስጥ ካለው ፍቅር እጅግ የሚበልጥ ፍቅር ነው። በምናኔና በድንግልና የኖሩ ቅዱሳን በእግዚአብሔር ፍቅር ውስጥ ያገኙት ዓለሙንና በውስጡ ያለውን ሁሉ እንዲረሱ ያደረገ ታላቅ ፍቅር ነው። የእግዚአብሔር ፍቅር ከሰዎች ፍቅርና ከሰው ሰውኛ ጉዳዮች ነጥሎኛል በማለት የተናገረው መንፈሳዊ አባት ብሂል ምንኛ ድንቅ ነው።